ግብጽ ኢትዮጵያ ላይ ጫና ለማሳደር የጅቡቲን ወደብ ለማልማት ስምምነት አደረገች። የግብጽ ምክትል ጠቅላይ ሚኒስትር ካሜል ኤልዋዚር በዚህ ሳምንት ወደ ጅቡቲ ታላቅ ጉብኝት አድርገው የነበረ ሲሆን በዚህም በአደን ባህር ላይ የሚገኘውን ዶራሌ ወደብን ለማልማት ስምምነት ፈጽመዋል። በዚህም ስምምነት ካይሮ ከጅቡቲና ከጎረቤቷ ኤርትራ ጋር ወደቦችን ለማልማት ስምምነት ላይ እንደደረሰች ተገልጿል። ይህም በናይል ውሃ ጉዳይ ላይ ካለው ክርክር ጋር ተያይዞ ኢትዮጵያ ላይ ጫና ለማሳደር ነው። በዚህም ስምምነት መሰረት ግብጽ የጅቡቲን ዶራሌ ወደብና የኤርትራን በቀይ ባህር ላይ ያለውን የአሰብ ወደብ በማሻሻል አቅማቸውን ለመጨመር ለጦር መርከቦች ማቆሚያ ለመፍጠርና ከፍተኛ ብቃት ያላቸው የጦር ኃይሎችን ለመመደብ የሚያስችል እድል ለመፍጠር እንደታቀደ በካይሮ ያሉ ምንጮች ገልጸዋል። ሁለቱ ወደቦች ወደ ቀይ ባህር የደቡብ መግቢያ በሆነው ባብ አልማንደብ ሸለቆ አቅራቢያ ይገኛሉ። ኢትዮጵያና ኤርትራ በ1993 ከተካሄደው የህዝብ ጦርነት በኋላ መለያየታቸውን ተከትሎ ኢትዮጵያ የራሷ የሆነ ወደብ ባለመኖሩ ለንግድና ለውጭ ንግድ የዶራሌን ወደብ ስትጠቀም መቆየቷም ይታወቃል። የግብጽ የትራንስፖርት ሚኒስቴር እንደገለጹት ኤልዋዚር ያደረጉት ጉብኝት ግብጽ በአፍሪካ ቀንድ ያላትን ሚና ለማጠናከር በሚሰጠው ትኩረት ላይ ያጠነጠነ ሲሆን ጅቡቲም በልዩ ጂኦግራፊ አቀማመጧና በቀይ ባህር ደህንነትን ለማረጋገጥ በሚያገለግለው ማዕከላዊ ሚናዋ ምክንያት በዚህ ክልል ውስጥ ከፍተኛ አምድ መሆኗ ተጠቅሷል። በዚህም ወደ ዶራሌ የሚያደርሱ መንገዶችን የማዘመን እቅዶች እንዳሉ ተገልጿል። ግብጽ በዋና መሬቷና በሲናይ ደሴት ላይ ከ2000 ኪሎ ሜትር በላይ የሚሆን የቀይ ባህር ዳርቻ ቢኖራትም እንደ ኢትዮጵያ ያሉ የባህር በር የሌላቸውን ሀገራት በቀይ ባህር ላይ የባህር በር እንዳያገኙ በተደጋጋሚ ጠንካራ ተቃውሞን አሳይታለች። እንደሚታወቀው ቀይ ባህር ከአውሮፓ፣ ከመካከለኛ ምስራቅ፣ ከእስያና ከምስራቅ አፍሪካ ጋር መገናኛ ዋና የባህር መስመር ነው። ኤርትራ ከግብጽ ጋር ያደረገችው ስምምነት በባለፈው ጥቅምት ወር መጨረሻ ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ባቀኑበት ጊዜ የተደረገ ሲሆን ከጅቡቲ ጋር ያለው ስምምነት የተደረገው ደግሞ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በሚያዝያ ወር ጅቡቲን በጎበኙበት ጊዜ በግብጽና በጅቡቲ ባለስልጣናት መካከል ውይይት ከተደረገ በኋላ ነበር። ግብጽ ከኤርትራና ከጅቡቲ ጋር አስቀድሞ ያላትን ጠንካራ የፖለቲካና የጦር ግንኙነት በመመርኮዝ በሁለቱም ወደቦች የደቡብ የባህር ኃይሏን መርከቦች እንዲያገለግሉ የሚያስችል መሰረተ ልማት ለመገንባት እቅድ አላት። ይህም የነዳጅ ሙሌትና የአቅርቦት ድጋፍ ለመስጠት ሲሆን አጥፊ መርከቦችን፣ የባህር ሰርጓጆችን፣ ወታደሮችንና ሄሊኮፕተሮችን የሚያሸክሙ መርከቦችንም ያካትታል። ኢትዮጵያ በቅርቡ ያጠናቀቀችው የኤሌክትሪክ ኃይል ማመንጫ ግድብ ለግብጽ ንጹህ ውሃ ፍላጎት በከፍተኛ ሁኔታ የምትጠቀመው መሆኑ ይታወቃል። በዚህም ታላቁን የኢትዮጵያ ህዳሴ ግድብ እንደ ህልውና አደጋ ትመለከታለች። ምክንያቱ ደግሞ ይህ ግድብ ከናይል ውሃ ዋና ድርሻን በመቀነስና በድርቅና መሰል ጊዜያት የወንዙን የታችኛ ተፋሰስ ኢትዮጵያ እንደ ልቧ እንድትቆጣጠር ይረዳታል በሚል ነው። ምንም እንኳን ግብጽና ሱዳን ኢትዮጵያ በግድቡ አስተዳደርና አሰራር ላይ ህጋዊ ስምምነት እንድታደርግ ከ10 ዓመታት በላይ ድርድር ያደረጉ ቢሆንም ውጤታማ ስምምነት ላይ ሳይደረስ ቀርቷል። ኢትዮጵያ ግድቡ የግብጽንና የሱዳንን ፍላጎቶች እንደማይጎዳ ብዙ ጊዜም ስታረጋግጥ ቆይታለች። በአንጻሩም ፕሮጀክቱ ለልማት ያለውን ጥቅምና የእርሷን የማስተዳደር ሉዓላዊ መብት አጽንታለች። ከ2020 ጀምሮ የግድቡ ሙሌት የተካሄደ ሲሆን ሀገሪቱ ባላት በቂ ዝናብ ምክንያት ግድቡ በግብጽ የናይል ውሃ ድርሻ ላይ ያን ያህል ተጽዕኖ አልነበረውም። ነገር ግን በጦርነት የተናወጠችውና በታችኛው ፍሰት ላይ ያለችው ሱዳን ኢትዮጵያ በግድቡ አሰራር ላይ የቀጥታ መረጃ ማጋራት እንዳልቻለች በመክሰስ ቆይታለች። በዚህም በአንዳንድ ክልሎቿ ውስጥ ከፍተኛ ጉዳት ያስከተለ ጎርፍ ሊፈጠር እንደቻለ ተናግራለች። ከ2 ዓመታት በፊት ካልተሳካው የመጨረሻ ዙር ውይይት በኋላ ግብጽ ከኢትዮጵያ ጎረቤቶች እንደ ሶማሊያ፣ ጅቡቲ፣ ኤርትራና ኬንያ ጋር ትብብርና እምነት ለማጠናከር ተግባራዊ እርምጃዎችን እየወሰደች ነው። በተመሳሳይም ለ11 የናይል ሀገራት በተለያዩ ቴክኒካዊ መስኮች ልምድና ድጋፍ እያቀረበች ትገኛለች። ባለፈው ዓመት ግብጽ ሁለቱ ሀገራት የመከላከያ ስምምነት ከፈረሙ በኋላ ወታደሮችንና የጦር አማካሪዎችን ወደ ሶማሊያ እንዲያቀኑ አድርጋለች። እንዲሁም ግብጽ ሶማሊያ ከአልሸባብ የሽብር ቡድን ጋር ባላት ትግል ለመደገፍ መሳሪያዎችንና የጸረ ሽብር አማካሪዎችን ማቅረባለች። የትራምፕና የማዱሮ ውዝግብ አርብ ለቅዳሜ አጥቢያ ከእኩለ ሌሊት በኋላ የአሜሪካ ዴልታ ፎርስ ኮማንዶዎች በቬንዙዌላ ዘመቻ ከፍተው ፍንዳታዎችና የሄሊኮፕተሮች ድምጽ በዋና ከተማዋ ካራካስ ውስጥ ከተሰማ ከሰዓታት በኋላ ለወራት ሲብላላ የነበረው የትራምፕና የማዱሮ ውዝግብ ፍጻሜ ሆኗል። የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳቶቻቸውንም ጭምር ክትትል ሲደረግባቸው ነበር ነው የተባለው። በታህሳስ መጀመሪያ ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎ ተጠናቀቀ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት የተዘጋጀ እንደሆነም ነው የተነገረው። በእቅድ ዝግጅት ውስጥ የተሳተፉ የአሜሪካ ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙ ተለማምደዋል። የማዱሮ መንግስት ደጋፊዎች በካራካስ ጎዳናዎች ወጥተው ድምጻቸውንም አሰምተዋል።
አሜሪካ መሪያቸውን እንድትለቅም ጠይቀዋል። የአሜሪካን ድርጊት አፈና ሲሉ የገለጹት የማዱሮ ደጋፊ የሆኑት የከተማዋ ከንቲባ ካርመን ሜሌንዴዝ ከሰልፈኞቹ መካከል ነበሩ። የአሜሪካን ድርጊት አፈና ሲሉ የገለጹት የማዱሮ ደጋፊ የሆኑት የከተማዋ ከንቲባ ካርመን ሜሌንዴዝ ከሰልፈኞቹ መካከል ነበሩ። በአውሮፓውያኑ 2024 የተደረገውን ምርጫ ህጋዊ ባልሆነ መንገድ አሸንፏል ተብለው በተቃዋሚዎቻቸውና በምዕራባውያን ሀገራት የሚወቀሱት ማዱሮ አደገኛ እጽ በማዘዋወርና የጦር መሳሪያ በመያዝ ክስ ቀርቦባቸዋል። ማዱሮ ወደ ስልጣን ከመጡ በኋላ 8 ሚሊዮን ገደማ ቬንዙዌላውያን ሀገራቸውን ጥለው እንደወጡም ይገመታል። በአሜሪካና በሌሎች ሀገራት የሚገኙ ቬንዙዌላውያን የማዱሮን መታሰር ተከትሎ ደስታቸውን ሲገልጹም ታይተዋል። የአሜሪካ ልዩ ኮማንዶዎች ወደ ቬንዙዌላ ዘልቀው በመግባት ጥቃት ፈጽመው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር በመዋል የወሰዱትን ተልዕኮ በተመለከተ ጄኔራል ዳንኬን መግለጫ ሰጥተዋል። ዘመቻ አብሶሉት ሪዞልቭ የሚል ስያሜ የተሰጠው ተልዕኮ በምዕራቡ ንፍቀ ክበብ ከሚገኙ የተለያዩ 20 የአሜሪካን ጦር ሰፈሮች 150 አውሮፕላኖችን ወደ ቬንዙዌላ ማንቀሳቀሱንም አሳውቀዋል። ከዚሁ ጋር ተያይዞም ካራካስ የሚገኘው የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ዴልሲ ሮድሪጌዝን የሀገሪቱ ጊዜያዊ መሪ አድርጎ ሾሟል። የ56 ዓመቷ ሮድሪጌዝ ቅዳሜ የትራምፕ አስተዳደር ኒኮላስ ማዱሮን መያዙን ተከትሎ በህይወት ስለመኖራቸው ማረጋገጫ እንፈልጋለን ሲሉም ጠይቀው ነበር። በአውሮፓውያኑ 2018 ምክትል ፕሬዝዳንት ሆነው የተሾሙት ሮድሪጌዝ ከዚህ ስልጣናቸው በተጨማሪ የሀገሪቱ የነዳጅ ሚኒስተር ሆነው ያገለግላሉ። ሮድሪጌዝ በአሜሪካ ቁጥጥር ስር ያሉት ኒኮላስ ማዱሮ የቬንዙዌላ ብቸኛ ፕሬዝዳንት ናቸው ሲሉ በሀገሪቱ ቴሌቪዥን ጣቢያ ቀርበው ንግግር አድርገዋል። ቬንዙዌላ ውስጥ አንድ ፕሬዝዳንት ብቻ ነው ያለው፣ ስሙም ኒኮላስ ማዱሮ ይባላልም ብለዋል። ምክትሉ አክለው መንግስታቸው ቬንዙዌላን ለመከላከል ዝግጁ መሆኑን ተናግረዋል። ዶናልድ ትራምፕ በበኩላቸው ከዚህ በኋላ ቬንዙዌላን የምታስተዳድረው አሜሪካ መሆኗን ገልጸዋል። ዶናልድ ትራምፕ በበኩላቸው ከዚህ በኋላ ቬንዙዌላን የምታስተዳድረው አሜሪካ ናት ሲሉ ተደምጠዋል። ሮድሪጌዝ በመላ ሀገሪቱ መረጋጋትና አንድነት እንዲኖር ጥሪ አቅርበዋል። በሀገሪቱ ከፍተኛ ፍርድ ቤት ጊዜያዊ መሪ ሆነው የተሾሙት ሮድሪጌዝ በሀገራቸው ላይ ተቃጣ የትጥቅ ጥቃት ሲሉ የአሜሪካን ድርጊት የኮነኑት ሲሆን የሀገራቸው መከላከያ ምክር ቤት ስራ መጀመሩንም አስታውቀዋል። በሚቀጥሉት ቀናት መንግስታቸው ለተፈጠረ ሁኔታ ምላሾችን ይሰጣልም ሲሉ ነው የተደመጡት። ከሀገራቸው በአሜሪካ ተይዘው ወደ ኒውዮርክ የመጡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ሚስታቸው ብሩክሊን በሚገኝ እስር ቤት መድረሳቸው ታውቋል። እስር ቤቱ ትልቅ ስም ያላቸው ግለሰቦች የሚገቡበት ሲሆን ጂሌን ማክስዌል እና ፒዲዲ ይጠቀሳሉ። ማዱሮና ሚስታቸው ኒውዮርክ ፍርድ ቤት መች እንደሚቀርቡ ግን ገና አልታወቀም። የዓለም ሀገራት መሪዎች በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን መሪ ስለመያዛቸው ምላሽ ሰጥተዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር መንግስታቸው ለማዱሮ አገዛዝ እንባ እንደማያፈስ ተናግረዋል። ስታርመር ጥቃቱን ዓለም አቀፍ ሕግን የጣሰ ነው ወይ በሚል የቀረበላቸውን ጥያቄ ግን ሳይመልሱት ቀርተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የሽግግር ሂደቱን ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በኤክስ ገጻቸው ጽፈዋል። የቬንዙዌላ ጎረቤቶች ጥቃቱን ሲያወግዙት የማዱሮ የረጅም ጊዜ አጋር የሆኑት ቻይናና ሩሲያም እርምጃውን ተቃውመዋል። ቻይና በአንድ ሉዓላዊት ሀገርና ፕሬዝዳንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑም እንቃወማለን የሚል አስተያየትን ሰጥታለች። ሩሲያ በበኩሏ አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱ የሀገሪቱን ብሔራዊ ሉዓላዊነት የገፈፈ ነው ብላለች። የብራዚሉ ፕሬዝዳንት በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር የጣሰ ነው ብለው የትራምፕ አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራትን፣ ዓለማችንን ማጥቃት፣ ግጭት፣ ብጥብጥና ለመረጋጋት ውስጥ ይከታል ብለዋል። የኮሎምቢያ ፕሬዝዳንት ድርጊቱ የላቲን አሜሪካ ሉዓላዊነት ላይ የተቃጣ ጥቃት ነው ሲሉ፣ የኩባ አቻቸው ደግሞ የወንጀል ጥቃት ሲሉ ከሰውታል። የቺሊ ፕሬዝዳንትም ስጋት እንደገባቸው አሳስበው ጥቃቱን ኮንነዋል።